አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ አድማጭ ተመልካቾቼ በያላችሁበት የአራህማን ሰላምታ አይለያችሁ እያልኩ ዛሬ ይዤላችሁ የመጣሁት ስለ ሆድ ውስጥ የሚገኙ አንጀት ውስጥ የሚገኙ ትላትሎች ወይም ፓራሳይት በጥገኝነት ስለሚኖሩ እንስሳዎች ማለት ይቻላል ወይም ኢንሴክቶች ነው ዛሬ ይዤላችሁ የመጣሁት። ጋበዝኳችሁ። የሆድ ህመም የሆድ ጥገኛ ትላትሎች ሊኖሩብን እንደሚችል የሚጠቁሙ 10 ምልክቶችን ይዤላችሁ መጥቻለሁ። የሆድ ህመም የምግብ አለመፈጨት ችግር ብቻ ሊሆን ይችላል። እርስዎ ከሚያስቡት በላይ የአንጀት ጥገኛ ተውሳኮች ወይም ፓራሳይት በጣም የተለመዱ ናቸው። የሆድ ወይም የአንጀት ጥገኛ ተውሳኮች ወይም ፓራሳይት የተለያዩ የምግብ መፈጨትን እና ስርዓታዊ ምልክቶችን ሊያስከትሉ ይችላሉ። ሊያስከትሏቸው ከሚገቡ የሆድ ዕቃ ወይም የአንጀት ጥገኛ ትላትሎች ወይም ፓራሳይት 10 የማስጠንቀቂያ ምልክቶች የሚከተሉት ናቸው። የተለመዱ ምልክቶችን እዘረዝርላችኋለሁ። የመጀመሪያውና አንደኛው የምግብ መፈጨት ስርዓት ችግር ነው። ምግብ ቶሎ በልተን የማይፈጭልን ከሆነ በጣም የምንቸገርበት አጋጣሚ ካለ ቀጣይነት ያለው ተቅማጥ፣ የሆድ ድርቀት፣ የሆድ መነፋት ወይም ጋዝ ብለን የምንጠራው ወይንም ፈስ፣ ተደጋጋሚ የሆነ ማቅለሽለሽ ወይም ማስመለስ ካለ እነዚህ ፓራሳይቶች እንዳለብን ያመለክታል ማለት ነው። ቀጣይ ሁለተኛ የሆድ ህመም ወይም ምቾት ማጣት፣ የሆድ ቁርጠት፣ መጠጠር ወይም አንጀትን መንከስ፣ የመጨምደድ ስሜት ካለው ማለት ነው። ቀጣይ ሶስተኛ የምናየው ምልክት ያልታወቀ የክብደት መቀነስ ሊሆን ይችላል። አመጋገባችን ወይም የአካል ብቃት እንቅስቃሴ ለውጦችን ሳናደርግ የሰውነት ክብደት መቀነስ ወይም ፓራሳይቶች አልሚ ምግቦችን ሰርቀው ሊመገቡ ይችላሉ። ለምሳሌ እኛ የምንበላው ምግብ ውስጣችን ያሉ ትላትሎች ወይም ፓራሳይቶች የሚመገቡ ከሆነ ሰውነታችን ምንም ሳናስበው የመቀነስ ባህሪ ይኖረዋል። የዛን ጊዜ ያኔ ግዴታ ልብ ልንለው ይችላል። ልብ ማለት አለብን ማለት ነው። ምክንያቱም ስፖርት ሳንሰራ ምግብ ምናምን ሳንቀንስ ኪሎአችን በጣም እየቀነስን ከመጣን ያኔ ልንጠነቀቀው ወይም ልብ ልንል ይገባል። አራተኛ የምግብ ፍላጎት መጨመር ወይም የምግብ አምሮት። ያኔ የምግብ ፍላጎት መጨመር እነሱ አብረው ስለሚበሉ ማለት ይቻላል ያኔ ፓራሳይት እንዳለብን የምናውቀው ነገር ነው። በተለይ የስኳር ጣፋጭ ይዘት ስኳርና ጣፋጭነት ያላቸው ምግቦችን አንዳንድ ጥገኛ ተውሳኮች ስኳር ጣፋጭ ነገሮችን ይወዳሉ። አምስተኛ ድካምና መዛል። በቂ እንቅልፍ ብናገኝም እንኳን የማያቋርጥ ድካም መሰማት፣ የተመጣጠነ ምግብ እጥረት የመኖር ምልክት አብዛኛውን ጊዜ ይታይብናል። 6 በፊንጢጣ ወይም በሴት ብልት አካባቢ ማሳከክ፣ በተለይም በምሽት ወይም ማታ በፒኒወርም ኢንፌክሽን ጊዜ ወይም በሌሎች ጥገኛ ተውሳኮች ምክንያት የተለመደ ነው። 7 በሰገራ ውስጥ የሚታዩ ትሎች ወይም እንቁላሎች። አንዳንድ ጥገኛ የሆድ ተህዋሲያን እንደ ፔትወርም ወይም ራውንድ ወርም በሰገራ ውስጥ ሊታዩ ይችላሉ። 8 የቆዳ ወይም አላርጂክ ምክንያቱም ያልታወቀ ሽፍታ፣ ቀይ እብጠት፣ ኤክሲማ ወይም ማሳከክ አንዳንድ ጥገኛ ተህዋሲያን በሽታ የመከላከል ምላሽን ያስነሳሉ። 9 የመገጣጠሚያ ወይም ጡንቻዎችን ህመም። አንዳንድ ጥገኛ ተህዋሲያን ወደ ቲሹ ይዛመታሉ። ይህ ኢንፌክሽንን ያስከትላል። 10ኛና የመጨረሻው በተደጋጋሚ የሚከሰቱ ኢንፌክሽኖችን ወይም በሽታ የመከላከል አቅም ያዳክማሉ። ጥገኛ
ተውሳኮች ወይም ፓራሳይቶች የሰውነትን በሽታ የመከላከል ስርዓት ይቀንሳሉ። ይህም በተደጋጋሚ የሚከሰቱ በሽታዎችን ያስከትላል። ፓራሳይት እንዳለብን ከተጠራጠርን ማድረግ የሚጠበቅብን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ አድማጭ ተመልካቾቼ በያላችሁበት የአራህማን ሰላምታ አይለያችሁ እያልኩ ዛሬ ይዤላችሁ የመጣሁት ስለ ሆድ ውስጥ የሚገኙ አንጀት ውስጥ የሚገኙ ትላትሎች ወይም ፓራሳይት በጥገኝነት ስለሚኖሩ እንስሳዎች ማለት ይቻላል ወይም ኢንሴክቶች ነው ዛሬ ይዤላችሁ የመጣሁት። ጋበዝኳችሁ። የሆድ ህመም የሆድ ጥገኛ ትላትሎች ሊኖሩብን እንደሚችል የሚጠቁሙ 10 ምልክቶችን ይዤላችሁ መጥቻለሁ። የሆድ ህመም የምግብ አለመፈጨት ችግር ብቻ ሊሆን ይችላል። እርስዎ ከሚያስቡት በላይ የአንጀት ጥገኛ ተውሳኮች ወይም ፓራሳይት በጣም የተለመዱ ናቸው። የሆድ ወይም የአንጀት ጥገኛ ተውሳኮች ወይም ፓራሳይት የተለያዩ የምግብ መፈጨትን እና ስርዓታዊ ምልክቶችን ሊያስከትሉ ይችላሉ። ሊያስከትሏቸው ከሚገቡ የሆድ ዕቃ ወይም የአንጀት ጥገኛ ትላትሎች ወይም ፓራሳይት 10 የማስጠንቀቂያ ምልክቶች የሚከተሉት ናቸው። የተለመዱ ምልክቶችን እዘረዝርላችኋለሁ። የመጀመሪያውና አንደኛው የምግብ መፈጨት ስርዓት ችግር ነው። ምግብ ቶሎ በልተን የማይፈጭልን ከሆነ በጣም የምንቸገርበት አጋጣሚ ካለ ቀጣይነት ያለው ተቅማጥ፣ የሆድ ድርቀት፣ የሆድ መነፋት ወይም ጋዝ ብለን የምንጠራው ወይንም ፈስ፣ ተደጋጋሚ የሆነ ማቅለሽለሽ ወይም ማስመለስ ካለ እነዚህ ፓራሳይቶች እንዳለብን ያመለክታል ማለት ነው። ቀጣይ ሁለተኛ የሆድ ህመም ወይም ምቾት ማጣት፣ የሆድ ቁርጠት፣ መጠጠር ወይም አንጀትን መንከስ፣ የመጨምደድ ስሜት ካለው ማለት ነው። ቀጣይ ሶስተኛ የምናየው ምልክት ያልታወቀ የክብደት መቀነስ ሊሆን ይችላል። አመጋገባችን ወይም የአካል ብቃት እንቅስቃሴ ለውጦችን ሳናደርግ የሰውነት ክብደት መቀነስ ወይም ፓራሳይቶች አልሚ ምግቦችን ሰርቀው ሊመገቡ ይችላሉ። ለምሳሌ እኛ የምንበላው ምግብ ውስጣችን ያሉ ትላትሎች ወይም ፓራሳይቶች የሚመገቡ ከሆነ ሰውነታችን ምንም ሳናስበው የመቀነስ ባህሪ ይኖረዋል። የዛን ጊዜ ያኔ ግዴታ ልብ ልንለው ይችላል። ልብ ማለት አለብን ማለት ነው። ምክንያቱም ስፖርት ሳንሰራ ምግብ ምናምን ሳንቀንስ ኪሎአችን እየቀነሰ በጣም እየቀነስን ከመጣን ያኔ ልንጠነቀቀው ወይም ልብ ልንል ይገባል። አራተኛ የምግብ ፍላጎት መጨመር ወይም የምግብ አምሮት። ያኔ የምግብ ፍላጎት መጨመር እነሱ አብረውን ስለሚበሉ ማለት ይቻላል ያኔ ፓራሳይት እንዳለብን የምናውቀው ነገር ነው። በተለይ የስኳር ጣፋጭ ይዘት ስኳርና ጣፋጭነት ያላቸው ምግቦችን አንዳንድ ጥገኛ ተውሳኮች ስኳር ጣፋጭ ነገሮችን ይወዳሉ። አምስተኛ ድካምና መዛል። በቂ እንቅልፍ ብናገኝም እንኳን የማያቋርጥ ድካም መሰማት፣ የተመጣጠነ ምግብ እጥረት የመኖር ምልክት አብዛኛውን ጊዜ ይታይብናል። 6ኛ በፊንጢጣ ወይም በሴት ብልት አካባቢ ማሳከክ፣ በተለይም በምሽት ወይም ማታ በፒኒወርም ኢንፌክሽን ጊዜ ወይም በሌሎች ጥገኛ ተውሳኮች ምክንያት የተለመደ ነው። 7ኛ በሰገራ ውስጥ የሚታዩ ትሎች ወይም እንቁላሎች። አንዳንድ ጥገኛ የሆድ ተህዋሲያን እንደ ፔፕወርም ወይም ራውንድ ወርም በሰገራ ውስጥ ሊታዩ ይችላሉ። 8ኛ የቆዳ ወይም አላርጂክ ምክንያቱም ያልታወቀ ሽፍታ፣ ቀይ እብጠት፣ ኤክሲማ ወይም ማሳከክ አንዳንድ ጥገኛ ተህዋሲያን በሽታ የመከላከል ምላሽን ያስነሳሉ።
9ኛ የመገጣጠሚያ ወይም ጡንቻዎችን ህመም። አንዳንድ ጥገኛ ተህዋሲያን ወደ ቲሹ ይዛመታሉ። ይህ ኢንፌክሽንን ያስከትላል። 10ኛና የመጨረሻው በተደጋጋሚ የሚከሰቱ ኢንፌክሽኖችን ወይም በሽታ የመከላከል አቅም ያዳክማሉ። ጥገኛ ተውሳኮች ወይም ፓራሳይቶች የሰውነትን በሽታ የመከላከል ስርዓት ይቀንሳሉ። ይህም በተደጋጋሚ የሚከሰቱ በሽታዎችን ያስከትላል። ፓራሳይት እንዳለብን ከተጠራጠርን ማድረግ የሚጠበቅብን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጥገኛ ተውሳኮች ወይም ፓራሳይት የሰውነት በሽታ ከመከላከል ስርዓት ይቀንሳሉ። ይህ በተደጋጋሚ የሚከሰቱ በሽታዎች ያስከትላሉ። ፓራሳይት እንዳለበት ከተጠራጠሩ ምን ማድረግ ይጠበቅብዎታል? በአንደኛ ደረጃ የሰገራ ምርመራ፣ የደም ምርመራ ወይም የምስል ምርመራዎችን ለማድረግ ወይም ሕክምና መስጫ ተቋም ይሄዱ። ባልተረጋገጠ የቤት ውስጥ መፍትሄዎች ወይም መድኃኒቶች ራስን ከማከም ይቆጠቡ። ጥሩ የንጽህና አጠባበቅ፣ እጅዎን መታጠብ፣ ንጹህ ምግብ፣ ውሃ ይተግብሩ። ይህ ያውቃሉ። አንዳንድ ጥገኛ ተውሳኮች ወደ ፓራሳይቶች ምንም አይነት የህክምና ምልክት ሳያሳዩ በሆድ ዕቃዎች ውስጥ ለዓመታት መኖር ይችላሉ። የለብኝም የሚል ስሜት ከተሰማዎት ምርመራ ጠቃሚ ስለሆነ ምርመራ ማድረግ ይችላሉ። በማንኛውም ሰዓት ተመርምሮ ራስን ማወቅ ጥሩ ነገር ነውና ወደ ሐኪም ቤት ማቅናት አይጥሉ ብዬ እላለሁ። ዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቀጣይ በሌላ እስከምንገናኝ ድረስ በያለንበት የአራህማን ሰላምታ አይለየን እያልኩኝ የዛሬን አበቃሁ። ቻው። ጥገኛ ተውሳኮች ወይም ፓራሳይት የሰውነት በሽታ ከመከላከል ስርዓት ይቀንሳል።